Hey guys, my name is Girmay. Our lesson is greeting someone. ሰላምታ መስጠት ነው ወይም ሰላምታ መሃብ ማለት ነው። ሰባት greeting someone or greeting someone ማለት እንችላለን ነው ከመልነ ኸሌና ማለት ነው። Let's see the formal English. Hello, ሰላም ከመይ ደሃንዶ እንዴት ነህ ወይ እንዴት ነሽ ለማለት ሃይ ማለትም እንችላለን። ሰላም ነው እንዴት ነው እንዴት ነሽ ሰላም ዲዩ ደሃንዶ ክንበል ንኽእል። ሃይ ማለትም እንችላለን። how are you ማለትም እንችላለን። እንዴት ነህ እንዴት ነሽ ከመይ ለኻ ደሃንዶ ደሃንዲኺ ንማል ወይም how are you ማለትም እንችላለን ወይም ክንበል ንኽእል። another is how you doing ማለትም እንችላለን። how are you doing ማለትም እንችላለን ማለት ነው። how you doing ብለን ማንበብም እንችላለን ፕሮናንስ ማድረግ። how you doing ማለት እንዴት ነህ እንዴት ናችሁ ሰላም ናችሁ ወይም ከመይ ለኻ ደሃንዶ ከመይ ለኹም ማለት እዩ። how is it going ማለት እንዴት ነው ሰላም ነው ለማለት ወይም ሰላም ዶ ደሃንዶ ነው ማለት እዩ። how is everything እንዴት ነህ ሰላም ነው እንዴት እያረገህ ነው ወይም እያረገሽ ነው ወይም ሰላም ዲኻ ደሃንዶ ከመይ ገብረካሎ ነው ማለት እዩ። how is everything man. Another is informal greetings ወይም ስሩዕ ዘይኮነ ሰላምታ ወይም ፎርማል ያልሆነ ሰላምታ ማለት ነው ወይም የአራዳ ቋንቋ ማለት ነው። ኦኬ what's hey guys what's ካን ሁለት ትርጉም ነው ያለው ዋትስአፕ ወይም ክልተ ትርጉም ይዘለው። ዋትስአፕ ሚን ሰላም እንዴት ነህ ሰላም ነው ታዲያስ ማለት እዩ ወይም ከመይ ለኻ ደሃንዶ ሰላም ማለት እዩ። ከላይ ትርጉሙ ዋትስአፕ ማለት ሁለተኛ ትርጉሙ ደግሞ ምን ነው ምን ሆንክ ለማለት ማለት ነው። ኦኬ ታይኺንካ ንማል እንጥቀመሉ ንኽእልና ዋትስአፕ ሜን። ኦኬ ሌትስ ሲ what's new ሜን ሄይ what's new ካልን ደግሞ ምንድነው ምን አዲስ ነገር አለ ወይም ሰላም ነው እንዴት ነው ለማል ወይም ከመይ ለኻ ደሃንዶ ሓድሽ ነገር ታይ ነው ገለን ማል ነመጥያ ማለት እዩ what's new እንላለን። what's the matter or what's the matter ማለትም እንችላለን ክንብል ንኽእልና ማለት እዩ። ታይ ማለት እዩ እንዴት ነው ሰላም ነው ከመይ እዩ ደሃንዲኻ ንማል። what's wrong man ኦኬ እንዴት ነህ ደህና ነህ ወይም ደህና ነሽ ወይም ደህና ዲኺ ንማል። what's wrong man ኦኬ የሆነ ሰብ ፍራውን ሆኖ ካገኘ ነው ወይም አክሩፎ ወይም ተናዲዱ ተረኺብናዮ what's wrong hey what's wrong man what's wrong guys እንላለን። ምን ማለት ነው እንዴት ናችሁ ሰላም ናችሁ በሰላም ነው ምናምን ለማለት ወይም ደሃንዲኻ በሰላም ድዩ ንማል ኢና እንጥቀመሉ ማለት እዩ። what's wrong man. how is mom ማለትም እንችላለን። ኦኬ how is mom ማዘር እንዴት ናት ሰላም ናት ወይም ማዘር ከመይ እያ ደሃንዲያ ክንብል ንኽእል ኢና። your sister እህት እንዴት ናት ወይም ሓፍትኻ ከመይ ኢላ ንማል። how is life treating you or how is life treating you ህይወት እንዴት እያረግሽ ነው እያረገህ ነው ወይም ህይወት ከመይ ገብረካሎ ደሃንዲኺ ንማል። ኦኬ the possible reply for these greetings are I'm fine ምን ማለት ነው ሰላም ነው ከተባልክ I'm fine ትላለህ ደህና ነኝ ወይም ደህና ነኝ ንማል እዩ። just fine ደህናዬ ወይም ደህና ነኝ ለማለት ነው። it's okay ደህና ነው ቆንጆ ነው ወይም ደህናዬ ቆንጆ ይንማል። it's so life is so man ምንም ማለት አይደለም ወይም ምንም ማለት አይኮነን ደህናዬ ንማል። it's alright man ደህና ነው ቆንጆ ነው ወይም ደህናዬ ንማል። not bad አይከፋም ወይም አይኸፍእን ንማል በትግርኛ። it's boring man በጣም ይደብራል። ኦኬ ላይፍ በጣም ይደብራል ለማለት ነው። it's boring man ኦኬ it's boring እንላለን። ሌላ ደግሞ not much ምንድነው ብዙ አይደለም ወይም አልተመቸኝም ለማለት ወይም የምትመቸኝ ነው ማለት እዩ። as usual ማለት ከም ዝተለመደ ወይም ኩሉ ጊዜ ማዕረ እዩ። life is as usual ማለትም እንችላለን ክንብል ንኽእል ኢና። fine okay ማለትም እንችላለን ደህና ነው ደህና እዩ ክንብል ንኽእል ኢና። she is alright እሷ ደህና ናት ወይም እሳ ደሃንያ ክንብል ንኽእል ኢና። how is your sister ከተባልን ኮ ማለትም እንችላለን ኢንፎርማል ላንጉጅ። ኦኬ ኮ ማለት ደህና ነው ቆንጆ ነው ደህና ነኝ ወይ ደሃንያ ማለት እዩ ኮ ማለት።
ኖት ቶ ባድ ማለት አይከፋም ወይም አይኸፍእን ድሓን እየ እግዚአብሔር ይመስገን ነማል። ሶ ዌል ቆንጆ ደህና እየ ጽቡቕ ኣለኹ ነማል። ሶ ጉድ ማለት ቆንጆ ነኝ፣ ደህና ነኝ፣ በጣም ደህና ነኝ ወይም ደህና እየ ነማል እዩ። This is all about, guys. Greetings. See you next time. Like, share and subscribe my channel. Bye bye.